የመንፈስ ቅዱስ ዓላማ በአማኞች ሕይወት ላይ ምንድነው? በመሪስ እግዚአብሔርን ቃል እንከፋፈላለን። ሁላው አያኒ አማናስነት ግጥኖት ሄዶ ማት ተበርተችን መገኑ ጋርስ ነው። ሐዋርያት ሥራ ምዕራፍ 8 ቁጥር 1 ላይ የተወደደ እግዚአብሔር ቃል እንዲህ ይላል። ሐዋርያት ተሎሶ ፖሊሾ ሰተክ በመተተ በጣም መገኑ ጋር ተቆያው። ይህ 2 ወር ሙሉ ሆኗል። ይሄ ቃል ኩኒራ ለሚያገና ወቅማይ ተቆይቃል። የጊዜው መልእክት ስለሆነ በርኩበት ሁሉ ያስተማርኩ ዞራል። ያናተ ቃል ከደፈሩማ ባላት ነው ሲሰሞ መንፈስ ቅዱስ በጣም ታላላቅ ታምራቶችን ይሰራል። በዚህ ቃል ሁላው ያኔ ቃል ኮኒ ቃል ባራጀ ጀባነ ታገለውሻው በጌታ በኢየሱስ ስም አነበዋለሁ። ኢየሱስ ምንና ባየሙክ በዚያን ቀንም ሀቆ በራ በኢየሩሳሌም ባለች ቤተክርስቲያን ላይ ኢየሩሳሌም ነው ቤተክርስቲያንና ታላቅ ስደት ሆነ። ባይራ ሾራማኪቱ ሁሉም ከሐዋርያት በቀር ወቅሙ ቋርታ ጉራና ወደ ይሁዳና ወደ ሰማርያ ሀገሮች ተበተኑ። ሀካ ይሁዱና ሰማርያው ገበራ ብላልቱ በጸሎት ይተጉ የነበሩ ውጫቶት የሚጀባታ አይኖር በጸሎት የተጉ ሰዎች ውጫቶት ተጃባተው ማንኖት እስጢፋኖስን ቀበሩት። እስጢፋኖስን ማዳርቱ ወባንቱ ታላቅ ለቅሶ ማለቀሱለት። ባይራ ሁሩራማ ወይ ዋራ ቢላብጥሱ ሳኦል ግን የተባለው ሳኦል ግን ያማማሁ ቤተክርስቲያንን ያፈርስ ነበር። ቤተክርስቲያን ዲጋው ብላልሱ በሁሉ ቤት እየገባ ሃው ሙኩመኔ ያኒ ወንዶችንም ሴቶችንም እየጎተተ ማይተኖ ለባና ጎሾሻኒ ወደ ወይኑ አሳልፎ ይሰጥ ነበር። በስሩ ምን ራሳይሳ ነውካ የተበተኑትም ብላልቶሬ ነው የተበተኑትም ብላልቶሬ ነው ቃሉን እየሰበኩ ዞሩ። ቃለ ፈርጭ አንዶቱ ፊልጶስ ወደ ሰማርያ ከተማ ወርዶ ሰማርያቱ ብራ ክርስቶስን ሰበከላቸው። ክርስቶስን ፈጭልሳ ሕዝቡም የፊልጶስን ቃል በሰሙ ጊዜ ታጋ ኮነ ፊልጶስ ቃለ ማጭሽቱ ያና ያደርጋት የነበረውን ምልክት ባዩ ጊዜ አሳው ታገ ማላተላ ወያና የተናገረውን በአንድ ልብ አዳመጡ። ሽኩላ ምትውስ ወደኒ ማጭሽቱ ርኩሳን መናፍስት በታላቅ ድምፅ እየጮሁ ባተተ አያኒኒ ባይራ ወሮን ራርታኒ ከብዙ ሰዎች ይወጡ ነበር። ሀመቱ ማን ይሁልታይ ነውካ ብዙም ሽባዎችና አንካሳዎች ተፈወሱ። ሀመቱ ላንሻውና ሽለተር ድርተት ናሱ በዛችም ከተማ ታላቅ ደስታ ሆነ። ሀቶ ኩቱምራ ባይሮ ገሪኪ ሲሞን የሚሉት አንድ ሰው ግን ስሞንና ምቱ ማጭ ካይኒ እኔ ታላቅ ነኝ ብሎ አኒ ባይራ ሆዬ እየጠነቆለ ቡታቢታኒ የሰማርያንም ወገን እያስገረመ ሰማርያው ገረግዶ ደንሲሳ ቀድሞ በከተማ ነበር። ባላደኩ ኩማኩረ ነውካ ታላቁ የእግዚአብሔር ኃይል ይህ ነው እያለ ባይራ መገኖ ወልቀተነት ያኒ ሁሉ ያዳመጡት ነበር። ባሉኩ ማጭሽታይ ነው ሲንካ ብዙ ዘመንም ጀምሮ ሀመቱ ድሪን ጥንት ሐላበ በጥንቆላ ስላስገረማቸው ባተተሎ ሲቀደ በቻኒሳ ያዳምጡት ነበር። ማጭሽታይ ነው ሲንካ ነገር ግን ጦላ ካይኒ ስለ እግዚአብሔር መንግስትና መገኑ ጋሾት ዳብራ ደግሞዋለሁ ስለ እግዚአብሔር መንግስትና ለደሙ መገኑ መጋሾትራና ስለ ኢየሱስ ክርስቶስ ስም ኢየሱስ ክርስቶስ ሱማ እየሰበከላቸው ፈጥራንሳ ፊልጶስን ባመኑት ጊዜ ፊልጶስ አመንቱ ያናራ ወንዶችም ሴቶችም ተጠመቁ። ማይቲኖ ላባውኖ አንቱ ሲሞንም ደግሞ ራሱ አመነ። ሲሞኒ ኡምሳኩ ኪላንቱ ኡምስ አማኒ እዚህ ለአብ እስትንፋስ ለሆነው ቃል አጨብጭቡ። ሁሉ ቃልላ መገኑ አንገባነ ገላንቴሞስ አንገቶቻችሁ ቀና በሉ፣ ወደ እኔ ተመልከቱ። አኔማ ለእስክትነ ቀናት አስደናቂ ቃል ነው አሁን ያነበብኩት። ታኬ ፈሻዳ ቢነበሞታ እጅግ በጣም የሚያስደንቅ ክፍል ሎገ ታኬ ፈሻ ቢሶ ወደ ሐሳቤ ከመግባቴ በፊት የተቀራ ሞራልባ ያነበብኩላችሁ ክፍል ሐዋርያት ሥራ ነው። ነበሞቲ በቲድ ሐዋርያት ለወሰቱ የሐዋርያት ሥራ ሐዋርያት ለወሲ 28 ምዕራፍ ያለው መጽሐፍ ሲሆን ለሚና ሰተ ፖሊሾ ነው ሲካና የ30 ዓመት ታሪክ ያለው መጽሐፍ ሳጆን ድሪጣቴ ነው ሱ የሚገርም መጽሐፍ ታኬ ፈሻ መጽሐፍ ትንሹ የአዲስ ኪዳን መጽሐፍ ይሉታል። ሽማ አሩጎንዶሊ መጽሐፋት ይታውስ አዲስ ኪዳናችን 27 ሲሆን በአራት የሚከፈል ነው። ከአራቱም ክፍል አንዱ ሐዋርያት ሥራ አሩጎንዶሊ ሾላ ቢያማ ሾሉ ኩክቶ ሾላ ወንጌለት ሾላ ቢያማ የትኛውም 27ቱም የአዲስ ኪዳን መጽሐፍ የ30 ዓመት ታሪክ የለው። ሂኩ ነው ለሚን ለማሉ አሩጎንዶሉ ሾ ታከቲ ነው ሱ ሐዋርያት ሥራ ብቻ የ30 ዓመት ታሪክ ያለው ሐዋርያት ለወስ ጫሉ ሳጆን ድሪጣቴ ነው ሱ መጽሐፋት የአንድ ጎልማሳ ወጣት እድሜ ያለው መጽሐፍ ምንቱ ከልጅ ወደ ልጅ ነው ኢላው ድሪ ነው ሲቃለ በአራት የሚከፈል መጽሐፍ ሲሆን ሾላ ቢያማ መጽሐፍ ካና የመጀመሪያው ኡሚው ስለ መንፈስ ቅዱስ አወራረድ ይናገራል። ሁላው አያን ድረዳ ብራቱ ሐሳባው ትኩረት ወደ እኔ ሄዶ ቀነውል ይህ ማለት ምን ማለት ነው? ተቆያ ማያት አንዳንድ ሰዎች ምቱ ማኖት መንፈስ ቅዱስ በአዲስ ኪዳን የተገኘ መስሏቸው ያወራል። ሁላው አያን አሩጎ ተረ ጠላለ ለዋላይ ነንሳቶ ቀር አማንቶ ማኖት መንፈስ ቅዱስ በአዲስ ኪዳን የተገኘ ግኝት አይደለም። አሩጎን ጎደረ ጠላለ ለጣበዲ የነበረ ነው በሙሉ ኪዳን ኖ
ሰሶንኩስ ያየቅደሚቶ መፍረድ የሚችል ሎያዳንዳ መግዛት የሚችል ያዳንዳ መፍጠር የሚችል ከለካያንዳ በአንድ ጊዜ በሁሉ ስፍራ የሚችል ሚተገ አባራዳ ሌላዳንዳ ሶስቱ አካላት አንዱ የሆነ ሰሰንተ ካለቅደሚቶኪዮ በአዲስ ኪዳን የተገኘ ሳይሆን አካለቆንደ ለከለለኪኪ በብሉይ ኪዳንም ነበረ። ሃሮቆንደ አካለቆንደ ለለው በደንብ ስሙኝ። ሰክተማንሽ የቦታ አቀማመጡና የስም አጠራሩ ነው የሚለየው። ባቹ ባቶኝነ ሱቃቦ ሸማንን ትላ በዶሽ ነው ምሳሌ ላውሻው በአዲስ ኪዳን ሃሮቆንደ መንፈስ ቅዱስ ነው። ቁላዋ ያለ በብሉይ ኪዳን አካለቆንደ የስም አጠራሩ ሱሞሻማ የእግዚአብሔር መንፈስ ይባላል። መቀኑ አይገናያማ ምክንያቱም ወቃቱ ነው ኒው ቴስተመንት አዲስ ኪዳን አልመጣም። ሃሮቆንደ አካለቆንደ ትደ ስለዚህ በብሉይ ኪዳን ከሶስቱ ስላሴዎች አንዱ ከመሆኑ በፊት ከሁለቱ አንዱ በመሆን አካለቆንደ ኩሊቅደሚተካሽኒ የእግዚአብሔር መንፈስ ተብሎ ይጠራል። መቀኑ አያነ የወሸማ የቦታ አቀማመጡ በብሉይ ኪዳን ባይቹን ሶረማ አካለቆንደ በፀጉር ላይ ይቀመጣል፣ ኦማና ፈልታ በእጅ ላይ ይቀመጣል፣ አንገተና ፈልታ በልብስ ላይ ይቀመጣል። ኡተረተና ፈልታ ትዝ ይላችኋል፣ ሳምሶንን ሲጠቀመው የነበረው ፀጉሩ ላይ ነው። ላኢኒ ሳምሶን አካለቆንደ አያነ ኦማና ኦሮሶስ መጋር ሳምሶን የወደቀው ሳምሶን ጋራ በተኛ ጊዜ አይደለም። ሳምሶን እኔ በላይነ ጎዲያነ ድክ ሲጀመር አላመነዘረም። ትሶረ ቆም ብስጀ ሳምሶን የወደቀው ፀጉሩ በተቆረጠ ጊዜ። ሳምሶን ኦሜ ኦምሲ ላጣሚያን ረ ምክንያቱም የሳምሶን ፀጉር በሰባት ጉንጉን የተጎነጎነ ይላል። ሰባት ቁጥር ማለት ትርጉም አለው። ሳምሶን ያቁሪ ለማለት በለኝ ብሎ ነው ሰጉን ትርጉሙ በዛ ዘመን የእግዚአብሔር የፍጹምነትና የሙሉነት ትርጉም ነው። ብሎ ነው ጦቂተና ወሚመዳብራ አማዳለ ትሮስ ሰባቱ ጉንጉኑ ሲቆረጥ ነው ሳምሶን የወደቀው። ለማላቁ ቢዶ ኦምሲ መዳሚያተ ተወው ስለዚህ በብሉይ ኪዳን ዘመን የእግዚአብሔር መንፈስ ቅዱስ የእግዚአብሔር መንፈስ ተብሎ ሲጠራ አካለቆንደ ማገኑ አያነ ተወሽነ የቦታ አቀማመጡ ደግሞ ውስጥ ላይ ሳይሆን ውጭ ላይ ይቀመጣል። ባቹ በተሽከኒ ግዶት ጎባ ሁሉ እየሰማኛለ ማጭሻ ነው አይባኒ ውስጥ አይገባም፣ ትተረተ ውጭ ላይ ነው የሚቀመጠው። ጎባውራ የሚያሳዝነው ነገር ተድልሳቶይ አብሮ አይኖርም። ሚቴዴሮ ለፕሮግራም ብቻ ይመጣል። ፕሮግራም ጃለተው እሱ ሲፈልግ ብቻ እሺ ትቀር። ሲበጃለ የለም ፕሮግራሙ ሲጨርስ ፕሮግራም ጎፍሩ ደህና ሰንብት ይልህና ቴሮ ሀሪየ ወደ ሰፈር ትመለሳለህ። ወደ ሰው ላይ ቀጥ ትቶክ ይሄዳል። አጉሬ ነው ትዝ ይላችኋል፣ ሳምሶንን በሽታውን ሸለቆ ያነቃቃው ነበር ይላል። ቁል ያለ ሶምሶም ኤሽታውለት ለግችላ ምን ለሰከከሰ ነው ስከለ ለምንድን ነው የሚያነቃቃው? ማለት ከከሰ ነው ሱ ፍልስጤማውያንን ለመምታት ነው። ውስጥ ያመተ ገረተ ራሱ ፕሮግራም ይመጣል። ኡምስ ወደ ብራርዳ በአንዳያ መንጋጋ ሺዎችን ይገልና ሀርቹ በቀልኩ በማለሽ ሺዎቹ ሲሞቱ ሳምሶን ኖርማል ሆኖ ወደ ሰፈር ይመለሳል። ኩማ ኩሬነ ሶምሶም ነዛ ኮ ኖርማል ባቸው ነው መንፈስ ትቶት ይሄዳል። መቀና ያን አጉሬ ነው አዲስ ኪዳን ላይ ግን ሀሩ ጎንዶ ረከለ በፕሮግራም አይደለም ፕሮግራም ይመጣል። ዲኮ ነው በልጁ በኢየሱስ አምላክ አዲስ ፍጥረት በሆነ ፀጉር ላይ አይደለም፣ እጅ ላይ አይደለም፣ ልብስ ላይ አይደለም፣ ልብ ላይ ይታጠራል። አንድ ሰው ጮኸ አሜን ይበል። ጮና አሜን ይበል። እዛ ጋር አኮ የእግዚአብሔር መንፈስ ነው። መቀና ያና እዚህ ጋር መንፈስ ቅዱስ ነው። ቁላው ያና እዛ ጋር አኮ ለፕሮግራም ነው። ፕሮግራም ነው። እዚህ ጋር አብሮ ለመኖር ነው። እዛ ጋር አኮ ልብስ ላይ ነው። እዚህ ጋር ልብ ላይ ወደ ልጅቶች እዛ ጋር አኮ ስትታመም አይመጣም። ያሉ ተብዳ እዚህ ጋር ግን ተከዳን ለማጽናናት ይመጣል። ጅማች ሻያ አሜን እዛ ጋር ፈልጌ አላገኘው። አኮ አስረዳ ነው ፈልጎ ነው የሚመጣው። አስረዳ ነው ለፕሮግራም ይመጣል። እሱ ሲፈልግ። እዚህ ጋር ግን በፈለኩ ሰዓት መስሉ ነው በስትንፋሴ ይልቅ ከሰው ይልቅ ከገንዘብ ይልቅ ከስልጣን ይልቅ በብቸኝነት ጊዜ ማንም በማይኖር ሰዓት መንፈስ ቅዱስ አብሮኝ ወቅ ያደርጋል። ዘላለም ከኔ ጋር ነው። ሃሌሉያ እጆቻችሁን ከፍ አድርጉና መንፈስ ቅዱስ በሉ እስኪ። መንፈስ ቅዱስ አጠገባችሁ ላለው ሰው መንፈስ ቅዱስ ዘላለማዊ ነው በሉ። ለከና ማተ አያር ኩላ ገረይ ማውራው ነገር እየገባችሁ ነው? የሙጨ ሌላ ነው ፊት ፊቱን እያያችሁ መንፈስ ቅዱስ ዘላለማዊ ነው። አልባል በለቅና ኩላው ያነ ገረይ በመጽሐፍ ቅዱሳችን ውስጥ ኩላው ቃል ግድ መንፈስ ቅዱስ በእርግብ ተመስሏል። እሱ ግን እርግብ አይደለም። ኩላው ቃል ግድ ለምቦኝ ግን ለሱሶ እስካለ ነው ዲክ መንፈስ ቅዱስ በእሳት ተመስሏል። እሱ ግን እሳት አይደለም። ኩላው ያነ ጊዜ ለሱሶ እስካለ ዲክ መንፈስ ቅዱስ በከባድ ንፋስ ተመስሏል። እሱ ግን ንፋስ አይደለም። ኩላው ያነ ሀበበተ ለሱሶ እስካለ ነው ዲክ ከሦስቱ ስላሴዎች አንዱ ነው መፍጠር ይችላል። ሶሶኩ ስላሴ ግድ ከላቀታ ዳምቶ ሰባት ትርጉም አለ። ለማትሮኖስ በግሪኩ ብራቅሊጦስ ይሉታል። ግሪክ ብራቅሊጦስ ይታ በሬ ትርጉሙ አጽናኝ ማለት ነው። ጃኩሶ ብትሮን ጃዋቻው ሾቻያ በብሉይ ኪዳን ዘመን ለማጽናናት አይመጣም።
አይመጣም። አካሉ ቆንደረሽ ሽባችራት ነው ለፕሮግራም ብቻ ፕሮግራም ተጫለተ አዲስ ኪዳን ላይ ሃሩ ቆንደረ በልጁ በኢየሱስ አምነው በኢየሱስ አምነው ኒው ክሬሽን በሆነ ሃሩ ለማግኘት በልባቸው ወደን ሰግዶ ታተመ። አቆስሙታሪ ኢየሱስ እስከሚመጣ ኢየሱስ ታገሻ እኔ እስከሚሄድ አኔ ረመደ መንፈስ ቅዱስ አብሮኝ ይሄዳል። ቁላ ወያለ ተጠራው ስለዚህ የሐዋርያት ሥራ በአራት ይከፈላል። ወደ አነበብኩት ክፍል ገና ኮሚታፍራ ሐዋርያት ሾላ ገበያማ ነባው በክላስ የመጀመሪያው ስለ መንፈስ ቅዱስ አጀማመር ቁላ ወያለ ሐላፉዳፈ መንፈስ ቅዱስ የት እንደጀመረ ቁላው ቃል አያሊ ተጀመረ መጀመሪያውን በእነማን ላይ እንዳደረገ ይቆና ፈር ይፈጥናለሁ ይናገራል። ረሄ ሞጨራ ተኛው ላይቱ መንፈስ ቅዱስን የተቀበሉ ሰዎች ቁላ ወያለ አደማናት ቤተክርስቲያንን እንዴት እንዳስፋፋት ይናገራል። ቤተክርስቲያን ይተዋላሽ ተሮጨራ መንፈስ ቅዱስን የተቀበለ ሰው መቀመጥ አይችልም። ቁላ ወያለ አደማን ጨፎለት ለንተ አወራቻና መንፈስ ቅዱስን የተቀበለ ሰው ቁላ ወያለ አደማን የሰማዩን መንግስት ነው የተካፈለው። ኢሚ ባሾተ ተበቃስጨት ቁጭ በል ብትለውም አይቀመጥም። ኦሆሊቶ ደወላ አለባበሱ ላይ ያምር ይችላል። ኡተነስ ቢፈወንዲቶ ቋንቋ ላይ ይችላል። ቴራ ቃል ቢፈወንዲቶ ገንዘብ ላይ ኖረው የማሾራ ከሰመንዶ ሰው ላይ ያጅበው ይችላል። ነገር ግን የገባበት ሁሉ ድሉ የሱ ይሆናል። መንፈስ ቅዱስን የተቀበለ ሰውና መንፈስ ቅዱስን ያልተቀበለ ሰው እኩል አይደለም። ቁላው አያና ደማጭና ዶክመንት ታወሩት ስታየው ራሱ እኩል አይደለም። ላይቶ ተሙስ ምትደክ መንፈስ ቅዱስን የተቀበለ ሰው ቁላው አያና ደማጭ ሰው አጠገቡ ባይኖርም ማንም ወስ ለፈወገ ሰማይ ያጅቦ ኢሚ ቡክሶስ አሜን ሰማይ ያጅቦ። ስለዚህ የሐዋርያት ሥራ አርደሎስ በአራት ይከፈላል። ሾላ በያማ የ30 ዓመት ታሪክ ያለው ሰቹት ጣቀኖስ መጀመሪያው ስለ መንፈስ ቅዱስ አውራለ ሁሉ አያኑ ቁላው ትረዳው ሁለተኛው ላኪው መንፈስ ቅዱስን የተቀበሉ ሰዎች ቁላው አያና ደማናት ቤተክርስቲያንን እንዴት እንዳስፋፋት ይናገራል። ይቶ አላሽ ተረኩለው የመጀመሪያዊቷ ቤተክርስቲያን ሁሉ ቤተክርስቲያን ከዛሬ ከ2000 ዓመት ምህረት በፊት ተጨላሙ ምድሪ አልባ በኢየሩሳሌም ከተማ ነው የተተከለችው። ኢየሩሳሌም ላይ ቁጭ ብላ እንታንተ አሁን የምንማረው ክፍል አሮሰሙ ኩት የመጀመሪያዊቷ ቤተክርስቲያን ሁሉ ቤተክርስቲያን የመጀመሪያዊቷን ቤተክርስቲያን የተከሉ ሰዎችን የሚናገር መጽሐፍ ነው። ሁሉ ቤተክርስቲያን ጥንትቶ ማንነቱ ተኩላው ሶስተኛው ሰኪው የመንፈስ ቅዱስ ሪቫይቫል አያኑ ጉዳይ መለቃቀተ በሚልስ ሐዋርያቶች ላይ በመሆን ሐዋርያት አይካ እንዴት ወንጌልን በስደት መሃል እንዳንቀሳቀስ ይተሸረመተ ግደ ወንጌል ፈርጭ ገረኩላ አራተኛውና የመጨረሻው ሾልኩ ነገር ፈርጩ ስለ ሐዋርያት መከራ ይናገራል። ሐዋርያት ምቲ መቃሪ ዳፈኩላ አጨብጭቡና ወደ ክፍል እንመለስ። ይጋጋነና ፍትለ ነገር ቅድም ያነበብኩት ክፍል ወደ ራሱ መክላስ በዛም ቀን አኮ በራ በጣም ልቤን ትዝ ይላል። ይህን ቃል ሐዋሳ ኮንፈረንስ አንድ ላይ ያለን በብዙ እምታ የተማርንበት ሁሉ ያ ኮኔ ቃል ሐዋሳ ቁጭ ብለ እና ምትኩኒ ብድነኝ ሮሱ ሙያ አሁን ምንድን ነው የሚለው ክፍሉ? አማይታ ከለ በዛችም ቀን ይላል አኮ ያነር በኢየሩሳሌም ባለችው ቤተክርስቲያን ላይ ኢየሩሳሌም ተዳው ቤተክርስቲያን ነው ድሎት መጣ አይልም። ወጣገ ወይ እንጆቂኖ ዳገዲያ ብልጽግና ገባ አይልም። ቱሪማ ኡዲዮ ስደት ገባ አይልም። ሾራማ ኡዮ አሁን በደምብ ስሙኝ። አሰክሪና ይሄ የቤተክርስቲያን ድምፅ ነው። ትሪ ቤተክርስቲያን ሁሮት ይሄ የመጨረሻው ዘመን ድምፅ። ትሪ ጎርመሽ ትሪ ሁሮት ይሄ የእግዚአብሔር ድምፅ። ትሪ ማገኑ ሁሮት በዛች ቀን አኮ በር በኢየሩሳሌም ባለች ቤተክርስቲያን ኢየሩሳሌም ነው ቤተክርስቲያን ታላቅ ስደት ሆነ። ባራ ምቲ መክቱ ቀላል ቤተክርስቲያን አይደለች። ሾተ ቤተክርስቲያን ልክቱ የመጀመሪያ ምድር ላይ የተተከለች ቤተክርስቲያን ናት። ኡማ ቤተክርስቲያን እንታንተ ቤተክርስቲያን እቺን ቤተክርስቲያን የሚመሯት ሰዎች ቀላል አይደሉም። እነ ቤተክርስቲያን ማሰጋሪ ሾታ ማለት ቀላል ልክቱ የኢየሱስ ወንድም ያዕቆብ ይመራታል። የሱሮዲ ያዕቆብ ማሰጋው እነ ወንጌላዊ ፊልጶስ ይመሯታል። ወንጌላዊ ፊልጶስ ማሰጋው እነ ሐዋርያ ጴጥሮስ ይመሯታል። ሐዋርያው ጴጥሮስ ማሰጋው ታላላቅ ነቢያቶች አሉ። ተጀባኑ መሰላት ታላላቅ ሐዋርያቶች ተጀባኑ ሐዋርያት እስጢፋኖስን የሚያክል ዲያቆን አለ። እስጢፋኖስ ይታይ ዲያቆን በጣም ሜጋ ቸርች ነው። ለወዲያ ኡሚ አልብሳቸው ተቸርች እጅግ በጣም ሜጋ ቸርች አልብሳቸው ኪቶት እችን ቤተክርስቲያን ትሪ ቤተክርስቲያን ስደት መጣ ይላል። ሾሪማ ታኩያ ስደት ሲመጣ ኩሪ ሾራማ ታኩታ መጽሐፍ ሲናገር ላውጋል ጆራ የመጣው ስደት ታጆ ሾራማ ከውጫዊ አካል አንስቶ ውስጣዊ አካል ይመጣል። ኮምፓሪቲ ዲካይሰ ጊዶኒ ዲካንቶ የመጀመሪያው ኡሚው ውጫዊ አካላቸውን መታ። ኮምፓሪ አገልግሶ ሰጋንቶ ከመታ በኋላ ጋኒ ገረሳ ውስጣዊ መንፈሳዊ ህይወት ገባ። ኪንቶስ አያናሜ ሸዋ ጊዶኒ ሲገባ ኡሎ በዲቁንና ስራ ዲያቆን ምደሎ ሳ በቅድስና ሁላመት በጽድቅ እግዚአብሔርን በመፍራት ማቀረው ዋተት ሲተጋ የነበረው ጃዋታ ኖር ዲያቆኑ እስጢፋኖስ መከራው ቀራ ገደለባቸው። ሽንሰ
ኮፋላዲያካ የቀደመችው ቤተክርስቲያን የመጣችበት አመጣጥ ይሄ ነው። አልብሳቸው ቤተክርስቲያን ጋር ነው ኮኔት በስደት ሾረመት በብዙ መከራ አመቱ ቀር በብዙ መገፋት አመቱ ዲዮማ እግዚአብሔር ግን ማቀሉ በመካከላቸው ወረሮሳ ድንቅና ታምር ደለማ ያደርግ ነበር። ዛሬ መልእክት አለ። እጆቻችሁ ከፍ አድርጉ። እዚህ ቤት ሳትወጡ የመንፈስ ቅዱስ እሳት በእናንተ ላይ በኃይል ይወድቃል። እግዚአብሔር የረዳው ሰው እግዚአብሔር የጠራ